በዋናነት ለዛ ነው የመጣሁትና ትልቅ ኢንትሮዳክሽን የተሰጠ ከዛም በላይ ሰላም ስምህ ማለበ ስሜ ዘሩ ይባላል። በዋናነት የምንሰራው ኤሌክትሪክ መኪና ኢምፖርት ኤክስፖርት እና ኢንሹራንስ ዘርፍ ላይ ነው የምሰራው። ዛሬ ፓወር ኢትዮጵያ ባዘጋጀው የኢንፎሴሽን ፕሮግራም ላይ ተገኝተ ነበር። በአጠቃላይ ምን አገኘሁበት ብለህ ታስባለህ ከዛሬው ትሬኒንግ ላይ? ዛሬ ሰፊ ኢንትሮዳክሽን የተቀበልነው በአብዛኛው ስለ ሶላር ኢነርጂ ኢትዮጵያ ውስጥ ምን ያህል እየተስፋፋ እንደሆነና ራይት ታይም እንደሆነ ዛሬ በሀገሪቱ ያለው የኤሌክትሪክ ዲስትሪቢዩሽን አንጻር ሶላር በጣም አክሰስብል ስለሆነ ለዛ አንጻር ብቻም ሳይሆን ከኛ ጋር ስራ ሪሌትድ የሆነ ነገር አለ፣ ቻርጅ ስቴሽን አለ። ያንን ነገር ደግሞ ሃይብሪድ ማድረግ በሶላርም ቢሆን በኤሌክትሪክም ቢሆን ያንን ስኮፕ በጣም ሰፊ ነው። በአጠቃላይ ኢትዮጵያ በሶላርና ግሪን ኤነርጂ ላይ ሪኒዌብል ኤነርጂ ላይ የትኛው ደረጃ ላይ ናት ብለህ ታስባለህ? ምንስ መሰራት አለበት ብለህ ታስባለህ? በጣም ሰፊ ስራ ነው የሚጠብቀን፣ የታወቀ ነው። ምንም የተሰራ ስራ አለ ብዬ ማውራት ላይ ይከብደኛል። ግን አሁን አዲስ አበባ ላይ የተወሰነ እንቅስቃሴዎች አሉ። መኖሪያ ቤቶች ላይ የተገጠመ ፓነሎች እናያለን። ግን በአብዛኛው የቴክኒሻል ችግርና የስኪል ያለው ማንፓወር እንደሌለ ያው ዛሬ ከተሰጠ ኢንትሮዳክሽንም ያው አመለካች ነው። ትሬኒንጉን የመውሰድ እቅድ አለ ወደፊት? አዎ ለዛ ደጋግም ይመጥቻለሁ። ትሬኒንጉን በጣም ኢገር ነኝ። አሁን ለመጀመር ሁላ በጣም ጓጉቻለሁ። ትሬኒንጉን ወስደህ የኛን ቲም እስክትቀላቀል በጉጉት ነው የምንጠብቅህ። እንኳን ደህና መጣ ለማለት እንወዳለን። መልካም ቀን። መልካም ቀን። አመሰግናለሁ።